አንጀታቸው ይረር ቃጠል እንጂ እኔ እስካለው ድረስ አንተ ምንም አትሆንም ምንም አትጎዳም እስካው መስመሩ አልተልቀቀም እስኪ ዝም ብለህ ስራን ስራ እዚህ ተወኝ እሺ የማይገባ ንግግር ተናግሬ አስቀይሜያለሁ ማንን እኔን ነው እንዴ መናገርማ ተናግሬያለሁ ሊያውም ደስ የማይል ንግግር ቆይኔ ሲጨናነቅ ማየት ደስ ይልሽ አንዳንድ ጊዜ አዎ ጭንቀትም ንዴትም በመጠናቸው እንደሳቆሉ አስፈላጊ ናቸው ያቃጥለኛል ኡፍ በይልኝ እራስሽ ይያልሽ ያባራሽ ጠጭ ኡፍ ስል ይደክመኛል ለምን አንቺ ይፋትይላት አሁን የትልቅ ስራ መሆኑ ነው ለጤናዋ ጥሩ እንዳልሆነ ያወቅ ከትንፋሽ የምረጫው እንጂ ምንም ለራሴ አላውቀው ወገኛ በቃ የተማርኩ ነኝ ለማለት ነው ማን ነው በእናቱ ትንፋሽ የታመመው ምን ነው ዛሬ ለጉዳዩ አዲስ ሆንክ አንቺ ነሽ እንጂ ከነ ቤተሰብሽ ትልቅነት የሚባርክብሽ ትልቅነን ለማለት ትንሽ ምክንያት ትበቃቸዋለች ትላንትና ታሪክ ሆኗል እኔ ትላንት ያባትሽ ተላላኪ ነበርኩ ትላንት ላይ አትቁሚ አንቺ ብቻ አይደለሽ ቤተሰብሽ ሁላ የለቀጠቻቱት ቆይ ብሩት እኔ ስላዘዝኩሽ ወንድምሽም በኔ ላለመታዘዝ ብሎ ነበር ስራት ተው ይወጣው ግን ንገሪው ያባተ ተላላኪ የነበረው ሻውል ዛሬ አንተን ከመላክ አንተን ከማዘዝ ውጪ ሌላ አማራጭ የለውም በዩ ንገሪው በደንብ ንገሪው እሺ አሁን ሄዶ ላጣጥኝ
እሺ ቢ እንዳልልሽ የሚበላ የለሽም። ፍረቴን ለመቀነስ ከረዳኝ ብዬ እኮ ነው እንዴ? እኔ ደግሞ ቀለብ አጥሮ መስሎኝ ነበር። ታዴ አንድ ጥያቄ ልጠይቅ። አትጠይቂ። ያንን ጉዳይ ምን አደረግ? ምን ላደርግ እችላለሁ? ተነጋግረንበታል እኮ። አቶ ምስጋናው ደውሎልህ ነበር አይደለም? አዎ። እና ታዲያ ለምን አልሄድክም? እሄዳለሁ። ሌላ መወራረድ ያለበት ሂሳብ ስላለ እሱ ለስራ ብዬ ጨርስ እንሂድ። ሰውየው የሁለታችንም አለቃ መሆኑን አትርሳ። አሎ እንደምን አደርሽ በኩሪ? ደህና አደርክ አባዬ? ሻውል ደህና አድሯል? ደህና ነን። ልዩስ ደህና አድራለች? አሰግድን ፈልጌው እኮ ስልኩን አያነሳም። ለምን ፈለግሽው? ስራ ሄዷል እንዴ? ጥያቄሽ ለምን ፈለግሽው ላልኩሽ ጥያቄ መልስ መሆኑ ነው? ለሆነ ጉዳይ ፈልጌው ነው። ጉዳዩ አይነገርም? ስሚ፣ ጉዳዩ ልትነግሪው ለማትፈልጊው ሰው ስልክ ደውለሽ ትብብሩን አትጠይቂው። ገባሽ? አሰጣነኝ ስራ መፍቻዎችህን እትክ ከትክ አሁን የወጣት ክፍል ነው። ለምንድን ነው ስራ የቀረኸው? አሞሃል? ለምን ተራ ስራ አንተ ተዚህ ለደሮች ተረት የምታወራው ለምንድን ነው? እቃ መሸከም ስላልቻልኩ ተውኩት። የምን ዕቃ? ሻውል አልነገረህም? ጥያቄን በጥያቄ አትመልስ። እቃ እንድሸከም አዘዘኝ፣ ትቼው ሄድኩ። ብትሸከም ምን ትሆናለህ? ከአቅሜ በላይ። ስማ ሻውል፣ አንተን ከአቅምህ በላይ የሆነ ነገር አያሸከምም አውቃለሁ። ደግሞም አንተን የመሸከም ግዴታ የለበትም። ከእሱ ጋር ለምን እንድትሰራ እንዳደረጉ ታውቃለህ? ይህ ስራ ጠልነትህ ቢለቅህ ቢተውህ ብዬ ነው። ሰው ሊያደርግህ ነው። እሱን በስራ ኮትኩቼ እንዳሳደጉት ሁሉ አንተን በስራ ኮትኩቶ እንዲያሳድግህ ነው። አንተ ግን ሰው የሚውልልህን ውለታ እንደ በደል የምትቆጥር ከንቱ ሰው ስለሆንክ ነው ስራ የከበደህ። ስማኝ፣
በግማሽ ሰዓት ውስጥ ወደ ስራው ትመለስ። ስልክ ደውላለሁ። የለም ቢሉኝ የዛ ጊዜ ጠቡ ከኔ ጋር ይሆናል። አሰግድ ና ሻይ ጠጣ። እቤት ጠጥቼ ነው የመጣሁት። ጥሩ ሻይ ነው፣ ተጋበዝልኝ። ና አሰፋሽ ዘይለት። አባዬ ረጋ በልና እንነጋገር። ዜማ መረጋጋትን አንቺ አታስተምሪኝ። አንድ ነገር ብቻ እንድታረጋግጭልኝ ይፈልጋል። አባትነቴን ትፈልጊዋለሽ ወይስ አትፈልጊው? አባዬ ባልፈልገው እንኳን አባትነት ሊቀር አይችልም። እንግዲያው የዚህን ክፉ ሰው ስም አንሺና ስሜን በቦታው መልሽ። ክፉ ሰው አይደለም። ምን ጥፋትም ቢኖር እንኳን ጥፋተኛዋ እኔ ነኝ። አባቤ የስም ቅያሬውን እንኳን አልፈለገውም። እና እሱ ያልፈልገውን ስም ነው በግድ ላው ላይ የምትተከይበት? እማሚ የሞተች ጊዜ ትዝ ይልሃል? አሁን ሌላ ነገር አልፈልግም። ባለ ትዳር ነበረች እንጂ የአንድ ልጅ እናት ነበረች እኮ አልተባለችም። አባቢ ላይም ይሄ ታሪክ እንዲደገም አልፈልግም። እና ታዲያ እግዚአብሔር ያልሰጣቸውን ምን ሊባል ኖሯል? የሌላትንስ አላት ተብሎ እንዲናገር ትፈልግ ነበረ? እኔ ልጃቸው አይደለሁም? ቆይ ልጅነት ማለት ምን ማለት ነው? አሁን ዙሪያ ጥምጥም ንግግር አልፈልግም። የጠየቅኩሽን ታደርጊያለሽ ወይስ አታደርጊም? ይህን ብቻ መልሽ። አባዬ አትዘንብኝ። ባደርገው እንኳን አባቢ ላይ ይቀየመኝ ይችላል። ግን እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ጨርሻለሁ። እንደዚህ አይነት ነገር ነው የማይገባ። በጀት ተመድቦ ማቴሪያል አልቀረበም የሚል ቋንቋ እንዴ! አሰግድ ምን እያልክ ነው? ቁጭ አድርገው፣ እነሱ ይሰሩታል። ቁጭ አድርገው። ጋይ ደረጀ እና እባክህ ከእሱ አንተ ትሻላለህ። እዛው ሰረት አንተ ደክመሃል። ቁጭ በል ቁጭ በል። ይኸውልሽ እኔ እንዲህ አይነት ጥያቄ አልፈልግም። እሺ አሰግድ ቁጭ በል። መጣል? አዎ መጥቻለሁ። ብዙ አስጠበቅኩ? አንድ 15 ደቂቃ። ምንም ማለት ነው። አንተም ቀጠሮዬን አክብረህ አይደለም የመጣኸው። ባለፈው አንድ ሂሳብ እንድታወራርድ ተሰጥቶህ ነበር። ሰራኸው? አልሰራሁትም። ስራው
አስቸኳይ ነው። በጀቱ ተመላሽ መሆን እየቻለ እቃዎቹ ለምን እንደተገዙ ግልጽ አይደለም። የተገዙት እቃዎች ራሳቸው በመስሪያ ቤቱ መጋዘን ውስጥ ተከምረው ቆሻሻ እስኪሆኑ ድረስ እንደሚቆለፍባቸውም አውቃለሁ። ይሄ እውቀት ምንም አይጠቅምም። ህሊና ካልተቀበለውስ? ከአለቆች ጋር የሚያጋጭ ህሊናህን እንደ መስሪያ ቤቱ የመጋዘን እቃዎች ቆልፍበት። እኔ ይሄን ሂሳብ አላወራረድም። ለማንኛውም ሌላ ስብሰባ ስላለ ቢሮዬን ጥዬ ልወጣ ነው። አንተም ወደ ቢሮ ተመለስና ስራውን ስራ። እሷ ጋር መሄድ አልነበረብህም እኮ ጋሼ። እኔማ ቁርጤን ለማወቅ ፈልጌ ነበር ያነጋገርኳት። ሁለቱ ተማክረው ያደረጉት ስለሆነ እሷን ከሱ መነጠል አይቻልም። ለካ ለዓለም ብቻ አይደለም ካደኝ፣ የገዛ ልጄም ጭምር ናት የካደች። ወይኔ ሻውል፣ ወይኔ እንዲህ ያለ ጉድ ራቅ ያለ ሰው ላይ በሆነ ነበር። ሻውሌ እነሱ የቅርብ መሆናቸው ነው። ለስሙ ያው ልጅ አይደለም የምትባለው። እንግዲህ ለሚሆነውን ሁሉ ተረጋጋና እንነጋገርበታለን። ሻውሌ ተቃጠልኩ። ተቃጥለህማ አትቀርም። ሁሉንም ነገር ለኔ ተው። ደግሞ እንዴት አድርጌ እንደምወጣው አሳይሃለሁ። ተመልከቹ እንዴት እንደሚያምር። አምር እኮ ቀንሽልኝና ልውሰደው። ውሰጂ፣ ቀነስኩልሽ እኮ። ወደድኩት ስላልኩሽ ነው አይደል የማትቀንሺው? ውሰጂ፣ የመጨረሻው ዋጋ ነው። ደግሞ በጣም አምሮብሻል። አውቃለሁ። በዛ ላይ ደግሞ ለአንድ ቀን መልስ ነው የምፈልገው። አሃ ሙሽሮች ናችሁ እንዴ? አይገርምም። ገና ከበር ላይ ስትገቡ እኮ ነው ያወቅኳችሁ። ቬሎሽስ በባህላዊ መልክ የተሰራውን አይተሽዋል? ይኸው እንዴት እንደሚያምር ይኸውልሽ። እርግጠኛ ነኝ ሙሽራውም ይወዳል አይደል? ኧረ ወንድሜ ነው። በዛ ላይ ደግሞ ታናሽ ነው። ውይ ይቅርታ። አሃ ግን ቦይፍሬንድሽ ቢሆንና በእድሜው ትበልጩ ችግር አለው እንዴ? ለምሳሌ አሰገደን ሰዋሰው ምን ነው እንዴ? ዛሬ አውቀሻት ስላሰግድ ታወሪላታለሽ ልትይ ነው አይደል? አሰግድ ቦይፍሬንዴ ነው። በእድሜ ትንሽ እበልጠዋለሁ፣ ግን በጣም ነው የምንዋደደው። አሁን እኮ ስልኩን ዝግ ሆኖብኝ ነው እንጂ ባይዘጋው ጠርተሽ ታስተዋውቂያት ነው። በይኔት ሂሳብሽን ክፈይና አንቺ ሂጂ።
ከቤተሰቦች ጋር ስትጣላ የመጀመሪያ አይደለም አይደል? የመጀመሪያ ነው። እስቲ ተይ። ይልቅ ወሬ ልንገርህ። ምስክርና ሳባ እኮ ሊጋቡ ነው። ዘና የሚያደርግ የወሬ ርዕስ ማምጣትሽ ነው እንዴ? ከጋብቻ ሌላ ዘና የሚያደርግ የወሬ ርዕስ አለ እንዴ? ኧረ ቆይ ሴት በእድሜ ብትበልጥ ችግር አለው? ምን ችግር አለው ደግሞ? እኮ እኔ እኮ ብያለሁ አሉ እንጂ እዛ እንደዚህ የሚያስቡ። ለነገሩ ተዋቸው። ይልቅኛ ዘና እንበል። ሄሎ ፍትህ፣ ምን ነው? የት ነህ እንዳትይ። የምን ስብሰባ? ምን ተፈጠረ ደግሞ? እሺ ምን ነው? መጠጣት የለብኝም። ምን ተፈጠረ? ምንም እንዳይፈጠር መጠጣት የለብኝም። ሻውን ለሽንሽ እሱማ ቤት ጠብቂኝ እዛው መጥቼ ወስድሻለሁ ብሎኝ ነበር። ገና ሱቅ ዘግቶ እኔን ለማምጣት ከሚመጣ ብዬ ኮንትራት ታክሲ ይዤ መጣሁ። ልጅ ይዞ በታክሲ ወደዛ ወደዚህ ማለት ምንድነው? ሁሉ ጊዜ ለሱ ማዘን መጨነቅ አልበዛም? አይ ማዬ፣ እሱ እኮ ለኛ እንዴት እንደሚጨነቅ ስለማታውቂ ነው። ለመሆኑ አባዬ ፈለገለ ምንድነው? እኔ ምን አውቃለሁ? እኔ ምን ነው ጉዳዩ እንዳንቺ እንግዳ ነው። ላሰግድ ደወልሽለት? ደውዬለታለሁ፣ ይመጣል። ደግሞ ቀማምሶ እንዳይመጣና እንዳይደበላልቅ። ኧረ አይጠጣም። ለከባድ ጉዳይ ነው የምትፈልገው ብዬ አስጠንቅቀዋለሁ። ምንድነው ከባዱ ነገር? በቁርዬ እሱን ማን ያውቃል ብለሽ ነው? እንዲሁ እንዳይጠጣ ማስጠንቀቄ ነው እንጂ። እኔና ልዩ ደግሞ የሆነች ቦታ ድረስ ብለን እንመጣለን አይደል? መጣ። ደህና ነሽ? ምነው አመሸ? ራት ላቅርብ ወይስ ልብስ ከቀየርክ በኋላ ይሻላል? በልቼ ነው የመጣሁት። ከመቼ ወዲህ? ምግብ በቀረበ ቁጥር ያንቺን ሳህን እያየሁ መሳቀቅ ስላልፈለኩ። እኔ ከፈለኩት አንተ ለምን ትሳቀቃለህ? ማዕዱ ግን የጋራችን ነው። ውፍረቴን መቀነስ ስለፈለኩ ነው አልኩህ እኮ። የማያስማማን ነጥብ ይሁን? እባክሽን፣ ያለፈውን መመለስ ስለማንችል ያለውን መቀበል ብቻ ነው የሚያዋጣው። King Egbert desires me to set before you outline possible terms of a treaty. He is completely sincere in his wish for peace and cooperation,
and believes that Ragnar Lothbrok shares his wish. The king will agree to pay. ዛሬ የሰበሰብኳችሁ ለአንድ ትልቅ ጉዳይ ነው። ዜማ ያደረገችውን ነገር ታውቃላችሁ። ከሻውል በቀር ሁላችሁ እያንዳንዳችሁ ምንም የተሰማችሁ ነገር የለም። ምንም የአባትነት ስሜን እንድትመልስልኝ እሷንም ለዓለምንም ጠይቄ ፈቃደኛ አልሆነም። ስለዚህ እኔ ልጅነቷን ክጄ ከውርስ ልቀያታለሁ። በእደ እርሷ ልክ በሆነችበት መስመር እኔም ልክ ሆናለሁ። ስንቱ በዝምታ ድምፃቶ ያልተፈታ አቤት ኧረ አቤቱ ስንት አለ